ዶክተር ሻህ ኢብራሂም ቱፋን ወደ መድረክ በክብር ሸኙልን እንላለን። ከልብ እናመሰግናለን። አላሁ አክበር ተክቢር አላሁ አክበር አይሰማም ተክቢር አመስ ተክቢር አሁንም ተክቢር ሁሌም ተክቢር አላሁ አክበር سبحان الله الحمد لله حمدا يوافي نعمه ويكافئ مزيده كما ينبغي لجلاله وعظيم سلطانه ربنا ولك الحمد الحمد لله حمدا كثيرا طيبا مباركا فيه ثم الصلاة والسلام على حبيبنا وشفيعنا محمد وعلى آله وصحبه ومن تبعهم بإحسان إلى يوم الدين وسلم تسليما كثيرا. كبجمو شيخ عبد الكريم شيخ بدر الدين شيخ محمد سرور تأنا دلتا من مريد موت إسلام ما إثيوبيا nama tersindir Benedict كبجمو أستاذ تمكين عبد الله تأنا برزدانتي من مريد موت إثيوبيا دمي بولشيزا إنك همولا ويو إسنين دقامني أما دقاهما أما دقاهمي السلام عليكم ورحمة الله وبركاته. كبجمتوتا كبجما شيخ علي مختار أبا درا شيخ علي نمو شيخ علي كبجمو دكتور محمد صالح أبا دايمان دينا تقافتما دولا من ربي أبا دولا كنتئ إزما بر كمبراجة جوكوتي كبجمو شيخا كنا دكتور محمود حسين عبد الله داعي قد بقرصة دعوة بيا كنا هوغنا جامعة مينيسوتا دمي إثيوبيا في اتئانا بيرو بولشيسا علماء إثيوبيا كبجما جالتما جارسبيا هاجبيا أكما مقا تولي هاجبيا بيا إيجا جامي أكما كبرنا أنمبيكو كبجما الدنيا جالت فارسة أحمد بن جبل የተከበሩ የኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት ፕሬዝዳንትና የኢትዮጵያ ዑለማ ምክር ቤት ሰብሳቢ እንዲሁም የኢትዮጵያ ሃይማኖት ተቋማት የበላይ ጠባቂ የሆኑ ክቡር አባታችን ዶክተር ሻህ ኢብራሂም ቱፋ እንዲሁም የኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት ምክትል ፕሬዝዳንት ኡስታዝ ተምኪን አብዱላሂ የተከበሩ የኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት በምክትል ፕሬዝዳንት ማዕረግና ሐጅ ዘርፍ ኃላፊ የሆኑት የዚሁ የጅማ ፍሬ የሆኑት ዶክተር መሐመድ ሷሊህ የተከበሩ የኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት የወጣቶች ካውንስል ፕሬዝዳንት
የዚሁ ጅማ ፍሬ የሆኑት ኡስታዝ ሀይደር፣ የተከበሩ ሼህ መሐመድ ሁሴን የዑለማ ምክር ቤት ምክትል ፕሬዝዳንት፣ እንዲሁም ታዋቂውና ታጋዩና አታጋዩ ሁሌ የምንወዳቸውና የምናከብራቸው ጀበሉ እንደ ስማቸውም ኡስታዝ አሕመዲን ጀበል፣ የተከበሩ የሸገር እስልምና ጉዳይ የተከበራችሁ አባቶቼና ወንድሞቼ፣ እናቶቼና እህቶቼ፣ በተለይም የዛሬ ሙሽሮች፣ የቁርአን ተመራቂዎች፣ የዛሬ አበቦች ነገ ፍሬዎች፣ ክቡራትና ክቡራን፣ የመንግስት አካላት፣ የሚዲያ አካላት፣ የጸጥታ አካላት፣ ከሁሉም በማስቀደም አላህ ሱብሓነሁ ወተዓላ በዚህ በተወደደችው በጂማ በአባ ጂፋር ሀገር በዑለማ ሀገር ምንም የሚያላይ ነገር ስለሌለ አንድነት ጠብቀን እዚች ሀገርን ሰላም፣ እዚች ሀገርን ልማት፣ እዚች ሀገር አንድነትና አብሮነቷን ማስቀጠል ይኖርብናል። ስለ ሁላችንም ገንዘብ ያለው በገንዘቡ፣ ጉልበት ያለው በጉልበቱ፣ እውቀት ያለው በእውቀቱ ከምን ጊዜውም በላይ ከመንግስታችን ጎን በመቆም እቺን ሀገር ማሻገር ይኖርብናል። ሌላው እንደ እስላም የምናወራው ብዙ ነገር እዚህ ቦታ ላይ የለም። የተጀመረው ሀገራዊ ምክክር ለሀገር የሚበጅ ለሰላም የሚበጅ ለእስላም የሚበጅ እንዲያደርገው ሁላችንም ዱዓ ማድረግ አለብን። እዛ የገቡ ወንድሞቻችንንም አላህ እንዲነሳ ዱዓ ማድረግ አለብን። ከነታንሴ ስለ አባ ጂፋር ብናወራ አባ ጂፋር ብቻ ንጉሥ አልነበሩም። አባ ጂፋር ዓሊም ነበሩ። አባ ጂፋር ተቅይ ነበሩ። አባ ጂፋር ዛሂድ ነበሩ። አባ ጂፋር ሰኽይ ነበሩ። አባ ጂፋር ሁሉም ነበሩ። የዛሬ ደግሞ አባ ጂፋሮች፣ የዛሬ ጅማ ፍሬዎች፣ የዛሬ አባ ጂፋሮች ደግሞ እንደምታዩዋቸው ብዙ ናቸው። እንደምታዩት የእናንተ ፍሬ የሆኑት ደግሞ ወጣቱ አንበሳው ጀግናው የዚሁ የጅማ ፍሬ ኡስታዝ ሼጋሊ አኩማ ይላልተን ከና የዚህ ወዳንተ ፍሬ የሆኑት ሲያዎች የሚያምሩት የጀርባ አጥንታችን ናቸው። ኦሮሚያ ማለት የኢትዮጵያ እስልምና ጉዳይ የጀርባ አጥንት ነው። ሁላችሁንም እንኳን ለዚህ ቀን አበቃችሁ እላለሁ። የጂማ አባ ጂፋር ታሪክ ስናወራ ብዙ ዓመታትን ብዙ ዘመን አሳልፈናል። ከዛ ወዲህ ደግሞ ጀምሮ እንደምታዩት ከጠቅላይ ሚኒስትራችን ጀምሮ የዛሬ አባ ጂፋር ፍሬዎች ደግሞ እንደምታዩዋቸው እንደ ፖለቲካም እንደ ዲንም እንደ ሰላም እንደ ልማትም እየመሩ ያሉ የዚሁ የእናንተው ፍሬዎች ናቸው። አልሐምዱሊላህ ልትሉ ይገባል። ጂማ የሁሉ ሀገር ናት። ጂማ የሙላ ኢትዮጵያ ሀገር ናት። ጂማ ድሮ የበረካ ሀገር ናት። የተቸገረ ሁሉ ሞት የሚጠለልባት፣ የተራበ የሚበላበት፣ የታረዘ የሚለብስባት፣ በታሪክ እንደሰማነውም አሁን እኛ እንዳየነውም የጂማ ታሪክ ተወርቶ የሚያበቃ አይደለምና አላህ ሱብሓነሁ ወተዓላ የሰጣችሁ ኒዕማ አላህ ያቆይላችሁ። ዛሬ እንደተባለው ጂማ ድሮ አራቱ መዝሀብ ይቀራበት ነበር። ብቻ አንድ መዝሀብ አልነበረም። የአራቱ መዝሀብ ሀገር ነበር። የሁሉ ብሔረሰቦች ሀገር ነበረች። ዛሬም ብቻ ቁርአን ማሐፈዝ ሳይሆን ከኔ በፊት የተናገሩ ተናጋሪዎች እንደተናገሩት ትናንትና እንደነበረው ሐዲስ ቁርአን አራቱ መዝሀብ የሚቀራበት ሀገር መሆን አለበት። ትልቁና ዋነኛው ነገር ግን አንድነት መጠበቅ አለብን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ተምሳሐሰ ኢስላማ ሚዲያ በረካ hojiin kan kee guddaa halaala mul'ata sagalee islaamaa mul'isuun beekamta halkanii fi guyyaa fiigdee tattaafata gaaraaf laga ceetee baadiyyaa magaalaa oliif gadi fiigda diinii kan kee jala jazaan kee jannata siif ta'uu kajeella.